የኤሌክትሪክ መኪና ባትሪያችንን ለረጅም ዓመታት እንድንጠቀምበት የሚያግዙን ዋና ምክሮች። ሰላም፣ ማርኮን መኪና አስመጪዎች ነን። የዛሬው ፕሮግራማችን የኤሌክትሪክ መኪና ባትሪያችንን ለረጅም ዓመታት እንድንጠቀምበት የሚያግዙን ዋና ምክሮች። እንደነዚህ ያሉ ስለ ኤሌክትሪክ መኪና ጠቃሚ መረጃዎች እንዲደርሷቸው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ ስማርት ቻርጂንግ ሃቢት፣ ጥሩ የሆነ የቻርጅ አደራረግ ልምድ ሊኖረን ይገባል። ይህም ማለት መኪናችን 0% እስከሚደርስ ድረስ ማሽከርከር የለብንም። ይህም ብቻ አይደለም፣ መኪናችን 0% ሆኖና ፉል ቻርጅም ሆኖ ለረጅም ጊዜ ማቆም አይመከርም። አንዳንድ የኤሌክትሪክ መኪናዎች ግን እስከ 100% ድረስ ቻርጅ ብናደርጋቸው ምንም መኪናው ባትሪ ላይ ጫና የሚያመጣው ነገር አይኖርም። ዋናው የኤሌክትሪክ መኪና ባትሪያችንን ሊጎዳ የሚችለው ደግሞ ፋስት ቻርጀር ዲሲ ቻርጅን በተደጋጋሚ ወይም ደግሞ አዘውትረን መጠቀም። ሁለተኛ፣ ድራይቭ ስሙዝሊ፣ ቀስ ብለን ብሬክ መያዝና ቀስ ብለን ፍጥነት መጨመር። ይህም ማለት በጣም በፍጥነት ላይ ከፍተኛ ስፒድ ላይ እያልን በፍጥነት ብሬኪንግ ፔዳሉን ከተጫንን ብዙ ፓወር ከባትሪያችን ስለሚወጣ የባትሪያችንን ላይፍ ወይም ደግሞ እድሜ ሊቀንስብን ይችላል። ይህም ብቻ አይደለም፣ መኪናችንን ስናስነሳ ወይም ደግሞ ማሽከርከር ስንጀምር በፍጥነት አክሰለሬሽን ፔዳል ከተጫንን ብዙ ፓወር አሁንም በድጋሚ ፍጥነት ለመጨመር ብዙ ፓወር ስለሚወጣ የባትሪያችንን እድሜ ሊቀንስብን ይችላል። ሶስተኛ፣ አቮይድ ኤክስትሪም ቴምፕሬቸር፣ መኪናችንን በጣም ሞቃት የሆነ ቦታና በጣም ቀዝቃዛ የሆነ ቦታ ላይ ለረዥም ጊዜ አለማቆም። ይህም እኛ ሀገር ላይ የተለመደ ኖርማል ቴምፕሬቸር ስለሆነ ያለን ብዙም ኢፌክት አይኖረውም። አራተኛ፣ ሞኒተር ባትሪ ሄልዝ ስታተስ፣ ባትሪያችን ያለበትን የጤንነት ደረጃ መከታተል። ይህም የሚያስፈልገው መኪናችን ከቨር ማድረግ ያለበትን ኪሎ ሜትር ከቨር የማያደርግልን ከሆነ ባትሪያችን ላይ የሆነ ችግር ሊኖር ስለሚችል ባትሪያችንን በየጊዜው ዲያግኖሲስ ቱል በመጠቀም ቼክ ማድረግ ይኖርብናል ማለት ነው። አምስተኛ፣ ኬፕ ሶፍትዌር አፕዴት፣ እንደ አስፈላጊነቱ የሶፍትዌር አፕዴት ወይም ደግሞ ሶፍትዌሩን ማዘመን ይኖርብናል። ምክንያቱም ሶፍትዌር አፕዴት እየፈለገ መኪናው የምንጠቀመው ከሆነ አላስፈላጊ የሆነ ፓወር ሉስ ሊኖር ስለሚችል የመኪናችንን ሶፍትዌር በየጊዜው እንዳስፈላጊነቱ አፕዴት ማድረግ ወይም ደግሞ ማዘመን ይኖርብናል። እንደነዚህ ያሉ ስለ ኤሌክትሪክ መኪና ጠቃሚ መረጃዎች እንዲደርሷቸው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ፕሮግራማችን ይህንን ይመስል ነበረ። ቀጣይ እንድንሰራላችሁ የምትፈልጉት ቪዲዮና ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ያስቀምጡልን። ማርኮኖች ነን፣ ነገም አብረን እንሰራለን። ከዛው መልካም ጊዜ